ትናንትና ምን እንዳየው ልብ መምታት አቁሞ ድጋሚ ሲመታ ወይም በራሱ ሲመለስ አየው ባይኔ ማለት ነው። ለመጀመሪያ ጊዜ ኦፕን ሃርት ሰርጀሪ ወይም ደግሞ ክፍት የልብ ቀዶ ሕክምና ቅዱስ ጳውሎስ ሲሰራ ለመጀመሪያ ጊዜ ነበር እኔ አቴንድ ሳደርግ ወይም ሳይ። በጣም ብዙ ሰርጀሪ ሲደረግ አይቻለውና እንደ ትናንትናው ተገርሜ አላቅም። እጅግ በጣም ነበር የሚያስገርመው። ለ16 ዓመት ህፃን ልጅ ነበር የተሰራው። በልብ ድካም ህይወቱ እንዳያልፍ ሰርጀሪው በጣም አስፈላጊ ነበር። ክፍት የልብ ቀዶ ሕክምና እንዴት እንደሚሰራ ልንገራችሁ። ማለት ያው እንደምነግራችሁ ቀላል አይደለም፣ በጣም ሶፊስቲኬትድ ነው። ግን እስኪ እንዴት እንደሚሰራ ቀላል አድርጌ ልንገራችሁ። ደረት ይከፈታል፣ አጥንትም ስጋው ፋሻ ኤቭሪቲንግ እዚህ ጋር ያለው ነገር ይከፈታል። ከዛ በኋላ ደረት ከተከፈተ በኋላ ልብ እናገኛለን። ከዛ ወደ ልብና ወደ ሳምባ የሚሄደው ደም በቱቦ አማካኝነት ካርዲዮፕልሞናሪ ባይፓስ የሚባል ማሽን አለ። ወደዛ ደም እንዲሄድ ይደረጋል ማለት ነው። ወደ ልብ የሚሄደው ደም ቀርቶ ወደ ማሽን ይሄዳል። ይሄ ማሽን የልብንና የሳምባን ስራ ነው የሚሰራው። ደም በኦክሲጅን እንዲበለጽግ ያደርጋልና ወደ ተለያዩ ሰውነታችን ክፍል ደምን ይረጫል ማለት ነው። ይሄ ማሽን በእሳት ልብና ሳምባ ስራውን ያቆማል። ልብ እየመታች አይደለም፣ ልብ ቀጥ ብላለች። ልብ ደግሞ መምታት እንዲያቆም መድኃኒት አለ ልብ እንዲያቆም የሚያደርግ ማለት ነው። ልብ ሰው በዛ ሰዓት ልብ እየሰራ አይደለም፣ ሳምባ እየሰራ አይደለም፣ በቃ ስራቸውን አቁመዋል ማለት ነው። በዛ ማሽን ያለው ያ ሰው ከዛ ልብ ጋር የሚያስፈልገው አይነት ሰርጀሪ ከተሰራ በኋላ የሚያስፈልገው ቀዶ ሕክምና ከተደረገ በኋላ ድጋሚ ደም ከዛ ማሽን ወደ ልብ እንዲገባ ይደረጋል ማለት ነው። ከዛ ኖርማል ሰርኩሌሽን ይቀጥላል ማለት ነው። በዛ ሰዓት ላይ ምን እንደሚያስጨንቅ ልንገራችሁ። ይሄ ደም ከዛ ማሽን ወደ ልብ ሲመለስ መምታት ያቆመች ልብ ናት፣ የመታች አይደለም እና ስፖንታኒስሊ ወይም በራሱ ልብ መምታት ይጀምራል ወይ ማለት ባይሰራስ የሚለው ጭንቀት ነበረ። ነገር ግን ደስ የሚለው ልብ ደም ወደ ልብ ሲሄድ እና በቃ ኖርማል ሰርጀሪው ካለቀ በኋላ ልብ መምታት ጀመረ ማለት ነው። ሁሉም ነገር የተሳካ ነበረ። ሰርጀሪውም አለቀ ተጠናቀቀ ማለት ነው። እና ልጁ ከሰርጀሪው በኋላ ለአንድ ቀን ወይም ለሁለት ቀን አይሲዩ ነው የሚቆየው። ካርዲያክ አይሲዩ አለ፣ እዛ ይቆያል። ከዛ በኋላ ነው እንግዲህ ፕሮግረሱን የምናየው ማለት ነው። እስኪ ስለ ልጁ ማወቅ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። ልጁ እንዴት ነው? እንዴት አሁን ሪከቨር አድርጓል ወይ ተሽሎታል ወይ እንዴት ነው የሚለውን ጠይቁኝ። ቪዲዮ ሰራላችኋለሁ ስለሱም። ማንኛውም አይነት ጥያቄ ካላችሁ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ፕሊዝ ደግሞ ፎሎ ያደረጋችሁ እንደዚህ አይነት ቪዲዮ እንዲደርሳችሁ ሪፖስት አድርጉት።